ይሄን ነገር እየጠየቁሽ ያለሁት ከሚገባሽ ከሆነ እንዲገባሽ ብዬ ነበር። እነሱ እኛን ነግራታለን እኛን ሰማናለች ስላሉ ነው ዛሬ ተከትዬ የመጣሁት እንጂ ድጋሚ እየመጣሁ እዚህ ነው አልፈልግም። በጣም እያናደድሽ ነው አሁን ማለት ነው። በጣም እያናደድሽ ነው። እስከ ነው ልጅነት ያለው ምንድን ነው ያለው? ወስኝና ቀለበቱን እሺ ብለሽ አጥልቂ፣ አበቃ አድርጊ። አንቺ ምን የሚገባሽ ነገር አለ? ከዚህ በፊትም ትልቅ ነገር ትልቅ ክብር ሰጥቼሽ ነበር። አሁን በድጋሚ ያን ክብር ልስጥሽ እያልኩሽ ነው፣ ግን የሚገባሽ አይመስለኝም። በጣም ጥፋቱ የእኔ ነው። እኔ ነኝ ስህተት የሰራሁት እዚህ ጋር ገብቶሻል። ድጋሚ እሺ በቃ እሺ ብላለች። ያው ሰላም ሰላም፣ ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ለዚህ ቤት ከሆናችሁ ላይክ ሰብስክራይብ አድርጉት። ለቤት አዲስ ከሆናችሁ ማለት ነው። ወደ ተመልካቾቻችን ወደ ቤተሰቦቻችን እንግዲህ ዛሬ የመጣሁት ማለት ነው ባለፈው ዕለት ያብስራ እንግዲህ መልሹ ቀለበቴን መልሸሽ መመለሽ አለብሽ መለሸውና አረጌው ቀለበቴን። ስለዚህ በፍጹም አልቀበልም ብለሽ ቀለበቴን አውጥተሽ ማውለቅ አይቻልም በግልጽ አማርኛ። ስለዚህ ቀለበቱን መልሰሽ አርጌ ብሎ ነበር። ኧረ በፍጹም አይቻልም። እኔ አንተን አላስከፋም፣ ግን አልቀበል እንደ ጓደኝነት እንደ ወንድምነት እንቀጥላለን እንጂ አይቻልም፣ በፍጹም አይቻልም ምናምን ብላ ነበረች ያን ቃል ማለት ነው። እንግዲህ ያብም አሁን ይሄ ምክንያት ነው ራሱ የታመምሽው፣ በዚህ ምክንያት ላይ ነው የታመምሽው፣ በዚህ ጉዳይ ላይ ነው ይሄ ህመም የመጣብሽ። ስለዚህ አርጊው እኔና አንቺ የተለያየ ነው፣ በስምምነት ነው። አንቺን እኔ አልጎዳሽም፣ እኔም አንቺን አልጎዳውም። ስለዚህ በስምምነት ላይ ነው ይሄ ነገር ማለት አንቺን በዛው እኔም በዚህ የቆየ ነው። ስለዚህ የግዴታ ቀለበቴን መልሼውና አርጌው ይሄ ቀለበት ይላታል የአብ ለሄሉ ማለት ነው። እንግዲህ አንቺ ከልዑል ጋር ያለው ነገር ሁሉም ነገር እሱንም ትቼዋለሁ። ስለዚህ አሁንም ቀለበቱን መልሰሽ አርጌ ስላት በፍጹም አለች። በእርግጥ ስታመም ከኔ ጋር ተንከራተሃል፣ ብዙ ውጣ ውረዶች ከኔ ጋር ወርደሃል። ስለዚህ ግን አልችልም መልሼ ቀለበቱን አልችልም አለች። እንዴት እላታል። እንደም የራሴ ወጥ ተጀምረ ነበር። ስለዚህ እኔ አልችልም ስላት በቃ በዛው ታዲያ ማለት ነው። እንግዲህ ዛሬ ደግሞ ልዑልና እንግዲህ ልጅቱ አንድ ላይ እኔ ብቻ ስለሆንኩ ነው እንዴ ያለችዋ። ምንድነው ችግሩ? እስቲ ልዑል አንተና አንቺን ላይ እስቲ ብሎ እነሱን ጠርቶ ነበር። ስለዚህ እነሱም አሁን ደግሞ ለሽምግልና ነው መሰለኝ እንግዲህ አንድ ላይ ተሰቡና መጡ ማለት ነው። ስለዚህ ሄሉ እንግዲህ አሁንም አልቀበልም ለማለቷ ጀመረች። ለጊዜው እንግዲህ አልቀበልም ማለት ጀመረችና እንዴት አልቀበልም ትያለሽ? አሁንም በጣም እያስጠላሽኝ ነው ሄሉ። ምን አይነት ነገር ያወራሽው ያለሽው? ይሄ ነገርማ ጥሩ ነገር አይደለም ያወራሽው ያለሽው እንዴ ብሎ ልዑልም እንግዲህ ለሄሉ ያ እንደዚህ ብሎ ያወራል። በድደትም ተነስቶ እንግዲህ ያወራል። እንግዲህ ልጅቱም ከሱ ጋር የነበረችው ትቆጣለች። ምንድነው የምትፈልገው? በፍጹም ይሄ ነገር እንደዚህ አይቻልም አይባልም። ለኔ ባንቺ ትልቅ ቦታ ስላለው ካንቺ ጋር ያንከራተተ ነበር እና ታዲያ ምን አድርገው
ብላ ምላሹ ትመልሳለች። አዱ ቀለበቱን መልሰሽ ያወጣሽው ቀለበቱን ማድረግ አለብሽ ትላለች። እንደው ቀለበት አሁንም አስጠለኝ፣ አሁን በጣም አስጠለኝ ቀለበቱ ብላ ሄሉም እንግዲህ በቁጣ ትነሳለች። ምንድነው የምትፈልጊው? አንድ ሰው አንቺን ከፈለገ አንቺ ምንድነው የምትፈልጊው? እንዴትስ እንደዚህ ትያለሽ? እንዴት በአሁኑ ሰዓት እንደዚህ ትያለሽ? ልዑል ይላል። እናንተ ሁላችሁም በእኔ ላይ እንደዚህ መሆንማ አይጠበቅም። አረ ማድረግ አለብሽ። ንግግርሽ በጣም በአሁኑ ሰዓት እያስጠላ ነው። ይህ ዋጋ ሁሉ ለአንቺ እሱ እስከፍል መልሰሽ አንቺ ደግሞ አልፈልግም ማለትሽ ትንሽ አይደብርሽም? እንዴ እኔ አልፈልግም ካልኩት እናንተ ምን ሆናችሁ ነው? ወቀይ የግዴታ ነው እንዴ ብላ እነሱን ቦጨረች ወይም ብጭቅ ታደርጋለች። አዎ ግዴታ ነው። አንድ ሰው ሲወድሽ እኮ ነው እንደዚህ ከአንቺ ጋር ተንካፍቶ ከአንቺ ጋር የራሱ ነገር ሁሉም ትቶ የራሱ ሁሉም ነገር ትቶ ከአንቺ ጋር መሆን ነው። እንግዲህ ሁለት ግብዳዎቹ እንደዚህ ብሎ ድብድብ አድርጎ ያወራታል። እንግዲህ ሄዱ እንግዲህ ተጨናነቀች። ልዑልም ጭንቅ ብሎ ያወራታል። የአብም ወጥቶ እንግዲህ በሩን ከፍቶ ለመውጣት ይሞክራል። እንግዲህ ሄዱ ግራ ሲገባት እንግዲህ ምን ላድርግ ብላ መልሳ እጁን ያዘች እና እሺ በቃ እሺ ብላ እጇንም ሰጠች። እንግዲህ ያ ቀለበቱ ስንት ሰዓትና ስንት ደቂቃ ነው የተፈጀው? ስለ ቀለበት ነገር የተወራው ነገር ማለት ነው። ተመልሶ እንግዲህ ተግባቡ፣ ተስማሙ፣ ቀለበቱ ተደረገ ማለት ነው። ይቆየ ብለናል። እንግዲህ ሰሞኑ ታማ በጣም ተሰቃይታ በጣም የማይሆን ቦታ እየወደቀች ነበር። እኛም ደግሞ እውነት ነው ብለን በጣም በጸሎትና በጣም በቃ ምን ሆናት የሆነች ልጅ ምናምን እያለን ነበር። አሁንም ሄዱ ተሽሎታል። እንግዲህ በኖርማል መታለች። ሄሉ እንግዲህ ሁለተኛ ቀለበት አደርጋለች ማለት ነው። በቀለበት ዙሪያም ተስማምቷሉ ማለት ነው። እንግዲህ ደግሞ በቅርብ ቀን እንግዲህ ምን እንደሚፈጠር አይታወቅም እና በቅርቡ እንግዲህ እንጠብቃለን ሌላ ወሬ ማለት ነው። እንግዲህ ውድ ቤተሰቦቻችን እንግዲህ የራሳቸው ሀሳብ፣ የራሳቸው መንገድ፣ የራሳቸው ነገር እንግዲህ ቀል እያደረጉ ነበሩ። ማን ካላችሁ እነዚህ ሁለት ወጣቶች ከጎናቸው ከጎኗ የነበሩ ማለት ነው። ምን ብለው አንቺ አግኝተሽ ነው ዋጥተሽ ነው እምቢ ልትዩ እኮ እንደዚህ እሱ አገባኝ አመል አይሳውስ ትላለች። እንግዲህ ከዛንስ ምን መጣ ብላችሁ ብታስቡ እንግዲህ እሺ አትውጣብኝ፣ አትሄድብኝ፣ እሺ ይኸው እጄን ስጠኝ ቀለበት ሆነ መልሼ ላርገው ብላ እንግዲህ ሁለት እጁን ወይም ጣቱንም ሰጠች ማለት ነው። ሄሉ ማለት ነው ወሰነች ማለት ነው። በቅርብ ጊዜ ደግሞ ምን እንደሚመጣ አይታወቅምና በቅርቡ ደግሞ አዲሱ ወሬ ይዤ እመጣለሁ። ላይክ እና ሰብስክራይብ አድርጉት። ሰብስክራይቡን አትርሱ ለማለት ወዳለሁ። በጣም አመሰግናለሁ። ወዳችሁ ፈቅዳችሁ ይዘሰታችሁ የምትከታተሉ እንግዲህ ሄሉም በዚህ አጋጣሚ እኔ ማስተላልፈው ከኔ ጋር ብዙ ተቃይቷል፣ ከኔ ጋር ብዙ መከራ አይቷል። አልተወውም እንግዲህ በህይወቴ ዘመን ሁሉ ከሱ ጋር ለመኖር ወስኛለሁ። ለኔ የጠላችሁ፣ ለኔ የተጨነቃችሁ፣ ለኔ ያሰባችሁ ቤተሰቦች፣ ተመልካቾች፣ ንብረቶች፣ ሁሉም ነገሮች በጣም አመሰግናለሁ ብላ እንግዲህ ለተመልካቾቿም መልእክቱ አስተላልፋለች።
ምስጋናም አቀረበች። እንግዲህ ምስጋናው አመሰግናለሁ እኔ ስጠፋ የሄደች እኔ ስታመም የጸለያችሁ ለኔ ያሰባችሁ አመሰግናለሁ ብላ እንግዲህ ያለው የራሷ ሀሳብ አስተላልፋለች ማለት ነው። እንግዲህ ወደ ተመልካቾቻችን ቤተሰቦቻችን እሉ እንደዚህ ሆና ማለቷ መታየቷ በጣም ደስ ብሎኛል ማለት ያኔ ስታምን በጣም የምር በጣም ወይኔ ልጅ ስስቅ ስታምር ስጫወት ስታምር ስራመድ ስትለብ ስታምር ልጅ እባክሽ ስሚኝ እንደዚህ ቦታ ላይ ቆሻሻ ቦታ ላይ መገኘቱ እንደዚህ መውደቋ እንደዚህ የነገረችኝ ሁሉ እውነት ነበር። እባክሽ ካሁን በኋላ አላምንህ። በጣም አዘንኩ። እባክሽ ስሚኝ ምንም መስማት አልፈልግም። ሁሉንም ነገር ገልጸሻል። ሁሉንም ነገር የነገረችኝ ሁሉ እውነት ነበር። እያዘኑ እያሰቡ ካሁን ነበር። በኋላ አላምንህ።